የተከበሩ አቶ ባዩ ሀቦሃይ የጎንደር ከተማ ምክትል ከንቲባ፣ የተከበሩአችሁ ጀግኖች አባት አርበኞች፣ እዚህ በዓል ላይ የተሳተፋችሁ የኪነ ጥበብ ማህበራት፣ የጽዋ ማህበራት፣ ጀግኖች፣ የአማራ ልዩ ኃይል፣ ፋኖ፣ ሚሊሻ እንዲሁም ሌሎች የጸጥታ አካላት እንኳን ለዚህ ለአፍሪካውያን የጥቁር ነፃነት ሰውነት የተረጋገጠበት ቀን በሰላም አደረሳችሁ ለማለት እወዳለሁ። አድዋ ሰውነት የተረጋገጠበት አልገዛም፣ ለነጭ መሬቴን፣ ሀገሬን፣ እምነቴን አሳልፌ አልሰጥም በሚሉ ጀግና ኢትዮጵያውያን ተጋድሎ ለመላው ዓለም ለመላው ጥቁር ሕዝብ የነፃነት ተምሳሌት ሆኖ ያገለገለ ያታገለ ለአፍሪካውያን እምነትም ተስፋም የትግል ሐሳብም ሆኖ የሰራ በዚህም ትግላችን ውጤት ያገኘበት ለዚህም እንደማሳያ ተደርጎ የሚወሰደው አፍሪካ ላይ የኛን አረንጓዴ ቢጫ ቀይ ባንዲራችንን በመጠቀም እምነትም እንዲሆን በማስቻል በደቡብ አፍሪካ የተደረገው የነፃነት ትግል የአድዋ ድል ማሳያ ተደርጎ ይወሰዳል። አታግሏል፣ ለነፃነትም አብቅቷል። ስለዚህ አድዋን ስናከብር እምዬ ምኒልክም የሰሩት ስራ የአመራር ጥበብ ያደረጉት ተጋድሎ የእቴጌ ጣይቱ እጅግ የላቀ ሴትነት የተገለጸበት በዓል ነው። ስለዚህ ይህም በዓል ከመላ አፍሪካውያን ወንድሞቻችን ጋር በደመቀ አብረን በጋራ የምናከብረው የጥቁሮች የነፃነት በዓልም ጭምር ነው። ስለዚህ የኛ ዘመን አድዋ አሁን ዛሬ እጃችን ላይ ነው። አሁንም በራሳችን የመልማት የመለወጥ ታሪካችንን የመቀየር የኔና የናንተ ዘመን ኃላፊነት በመሆኑ አሁን የጀመርናቸው ስራዎችን አጠናክረን በመስራት በውክልና የነጮች ውክልና ይዞ እየተዋጋን ያለን ወያኔን እሱም በማክሰም አጠቃላይ ሀገራችን አንድነቷን ጠብቃ እንድትሄድ የማስቻል ታሪካዊ ኃላፊነት አለብን። ይህን ብዬ አጭር የበዓሉን አስመልክቶ ንግግር እንዲያደርጉ የተከበሩ አቶ ዘውዱ ማለደ የጎንደር ከተማ ተቀዳሚ ምክትል ከንቲባን ወደ መድረክ እንዲመጡ ጋብዛለሁ። አመሰግናለሁ። ክቡር አባት አርበኛ ይርጋ በላይ የሰሜን ጎንደር ጀግኖች አርበኞች ፕሬዝዳንት፣ ክቡር አባት አርበኛ ስለሺ ደምለው የሰሜን ጎንደር ጀግኖች አርበኞች ምክትል ፕሬዝዳንት፣ ውድ አገር ተረካቢ ወጣቶችና ተማሪዎች፣ የተወደዳችሁ የጸጥታ አካላት፣ የተከበራችሁ የከተማችን አመራሮች፣ የተወደዳችሁ የከተማችን ነዋሪዎች፣ ክብራት አባት አርበኞች፣ በቅድሚያ ሀገራችን ወያኔ አፍራሽ ሰይጣናዊ ተግባርና በስትራቴጂካዊ ጠላቶቻችን ሴራ ሳትፈርስ የህልውና ዘመቻውን የመጀመሪያ ምዕራፍ አሸንፈን የታላቁ ህዳሴ ግድባችን ኃይል ማመንጨት በጀመረበት ማግስት የጥቁር ህዝቦች ድል የሆነውን የአድዋ ድል 126ኛ ዓመት ለማክበር በመቻላችን እንኳን ደስ አለን እንኳንም አደረሰን እላለሁ። ዳግማዊ አፄ ምኒልክ ንጉሠ ነገሥት ዘኢትዮጵያ በአንድ ወቅት እንዲህ ተናግረው ነበር። እናንተ አንድ ልብ ከሆናችሁ በምቀኝነት እርስ በርሳችሁ ተዋግታችሁ ካላለቃችሁ በቀር ኢትዮጵያን አገራችንን ለሌላ ለባዕድ አትሰጧትም። ክፉም ነገር አገራችንን አያገኛትም። ነፋስ እንዳይገባባችሁ አገራችሁም በያላችሁበት በርትታችሁ ጠብቁ። ወንድሜ ወንድሜ እየተባባላችሁ ተደጋገፉ። የኢትዮጵያ ጠላት ተጋግዛችሁ ከድንበር መልሱ። የኢትዮጵያ ጠላት በአንድ ወገን ትቶ በአንድ ወገን ቢሄድና ድንበር ቢገፋ በእኔ ወገን ካልመጣ ምን ቸገረኝ ብላችሁ ዝም አትበሉ። ያ ጠላት በመጣበት በኩል ሁላችሁም ሄዳችሁ
በአንድነት ተጋግዛችሁ ጠላታችሁን መልሱ፣ እስከየቤታችሁ እስኪመጣ ዝም ብላችሁ አትቆዩ በማለት ተናግረዋል። ይህ ቃል በዚህ ትውልድ ወያኔን ለመደምሰስ አገር የማፍረስ እኩይ ተግባሩን ለመቀልበስ ደግመነዋልና በድጋሜ እንኳን ደስ አለን እላለሁ። በኢትዮጵያ አሸናፊነት የተጠናቀቀውና የጣሊያን የቀኝ ግዛት ማስፋፋት ሴራ የተኮላሸበት የአድዋ ጦርነት ትልቁ የምንኮራበት ታሪካችን ነው። የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም፣ የጥቁር ሕዝቦች የነጻነት ተጋድሎ ቀንዲል ነው። የአድዋ ድል ኢትዮጵያውያን ወራሪ ጠላትን ድል ያደረጉበት ብቻ አይደለም። አድዋ ኢትዮጵያን አንድነት፣ ትብብርን ያሳዩበት፣ ኢትዮጵያውያን አያቶቻችን አባትና እናቶች ለዚህ ትውልድ ያቆዩት ጠንካራ የማስተባበር፣ የመምራት፣ የመደማመጥ ችሎታቸውም እንዳላቸው ያስመሰከሩበት ድል ነው። አድዋ በቅኝ ግዛት ስር ለነበሩ አፍሪካውያንና በሌሎች ሀገሮችም ከጭቆና ውስጥ ለነበሩ ሕዝቦች የተስፋ ጭላንጭል ያሳየ ድል መሆኑን ዓለም ይረዳዋል። የአድዋ ድልን ተምሳሌት በማድረግ በዓለም ላይ የነጻነት ትግሎች መፋፋማቸው የሚታወቅ ሀቅ ሆኖ ድሉ ለሀገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካን እውነታ ያበረከተው አስተዋጽኦ ታሪክ ሲዘክረው ይኖራል። ድሉ የሀገር ፍቅር ስሜት አንድነትን በማጠናከር የዘመናዊነት መስፋፋት መነሻ በመሆኑና አገሪቱ ከሌሎች አገሮች ጋር ሰፊ ዲፕሎማሲያዊ ትስስር እንዲኖራት ያስቻለ ሀገራዊ ባህላችን ነው። ለፓን አፍሪካኒዝም ንቅናቄና አሁንም በአፍሪካ ሀገሮች መካከል ያለውን አህጉራዊ ትስስር በማጥበቅ ረገድ የአድዋ ድል መሰረት መጣሉ አፍሪካውያን ከልብ ይረዱታል። የአድዋ ድል ለኢትዮጵያውያን ሁሉ ከጫፍ እስከ ጫፍ አምዳችን ነው፣ መሰረታችን ነው። አባቶቻችን ልዩነታቸውን ሁሉ ወደ ኋላ ጥለው ለሀገራቸው ከጫፍ ጫፍ ተነስተው አንድ ቦታ ላይ አጥንታቸውን ተከስክሶ ደማቸው ፈሶ የተቀላቀሉበት በአንድ መንፈስ ያሸነፉበት ታሪካዊ ድል ነው። ስለዚህ አድዋ ለሕዝባችን ሁሉ መቆሚያችን፣ መነሻችን ነው። የአድዋ ድል ኢትዮጵያ ብቸኛ ነፃ የጥቁር ሀገር ሆና እንድትቆይ አባቶቻችን የከፈሉት ዋጋ በመሆኑ መላው የዓለም ጥቁር ሕዝብ እጅግ የሚኮራበት ድል ነው። ምክንያቱም አድዋ ታሪክን ቀይሯል። የአድዋ ድል አሜሪካን ጨምሮ በመላው ዓለም ለሚኖሩ ጥቁር ዜጎች እንደ ትልቅ የነጻነት ምልክት ሆኖ ይታያል። አንድ ጥቁር ንጉሥ ሕዝቡን አስተባብሮ በዓለም ላይ በታላቅ ስም በታላቅ ክብር ሀገሩን ነፃ አድርጎ መኖር የሚችልበት አዲስ ታሪክ የተጻፈበት ብሔራዊ ክብራችን ነው። ክብራትና ክብራን የአድዋ ድል ሲዘከር ታሪኩን ከማስታወስ ጎን ለጎን የዛሬቱን ኢትዮጵያ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታም የመዳሰስ አዝማሚያ የታየባቸው የአድዋ ድል መታሰቢያ ዝግጅቶች በትናንትናና በዛሬ መካከል አንዳች ድልድይ ለመዘርጋት የታለመባቸው መሆናቸውን መረዳት ያስፈልጋል። በመጨረሻም የአድዋ ድል በዓላችን በማሰብ በተለየ ሁኔታ በድምቀት ስለ አድዋ እንዘምራለን፣ ስለ ጀግኖቻችን እንተርካለን። እኛም የአባቶቻችን ልጆች ነንና ታሪክ መስራት አለብን። ለዚህ ደግሞ ሁላችንም አንድ ሆነን የአድዋን ድህነትን በመዋጋት የልማትና የመልካም አስተዳደር ችግሮችን በመመካከር በመፍታት የአካባቢያችን ሰላም በመጠበቅ የሕግ ተገዥ ሆነን ከሕገ ወጥ ተግባር ከመፈጸም ተቆጥበን የድርሻችን እንድንወጣ አደራ እላለሁ። ዘላለማዊ ክብር ለአድዋ ጀግኖቻችን፣ ዘላለማዊ ክብር ለሀገር ሕልውና ለመጠበቅ ለተሰዉ ጀግኖቻችን፣ ፍቅርና አንድነት ለሁላችን። አመሰግናለሁ። በመጨረሻም በዓሉ የአባት አርበኞች በዓል ነውና የሰሜን ጎንደር የጀግኖች አርበኞች ተወካይ አቶ አባት አርበኛ ስለሺ ደምለው
ንግግር እንዲያደርጉ እጋብዛለሁ። አመሰግናለሁ። ክቡር አቶ ዘውዱ ያዝላቸው። ክቡር አቶ ዘውዱ ማለደ የጎንደር ከተማ ተቀዳሚ ምክትል ከንቲባ፣ የተከበሩ አቶ ቻላቸው ዳኘው የጎንደር ከተማ ባህልና ቱሪዝም ስፖርት መምሪያ ኃላፊ፣ የተከበራችሁ የበዓሉ ታዳሚዎች በቅድሚያ እንኳን ለ126ኛው የአድዋ ድል መታሰቢያ ቀን በሰላም አደረሳችሁ አደረሰን። ፋሺስት ጣሊያን ሀገራችን ኢትዮጵያን በኃይሏ ተመክታ በቅኝ ግዛት ስር ለማድረግ በ1888 ዓመተ ምህረት እስከ አፍንጫው የታጠቀ ጦር በማሰለፍ ባህር ተሻግራ ወሰን ጥሳ ወደ ኢትዮጵያ ስትመጣ አፄ ምኒልክ ወዳጅነትህን አፍርሰሃል፣ የያዝከውን ሀገር በሰላም ለቀህ ውጣ በማለት ቢልኩበትም በባራቶሪ የሚመራው ወራሪ ኃይል እንኳን ለቆ ሊወጣ የኤርትራን መሬት በመቆጣጠር ከአድዋ እስከ ከመቀሌ እስከ አምባላየ እየገሰገሰ ሲመጣ አፄ ምኒልክ ዙፋናቸውን ማለትም ቤተ መንግስቱን ለራስ ዳርጌ በመስጠት ምትሃ ነጋሪት ክተት ሰራዊት በማለት አዋጅ በማወጅ ልዑል እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገርን አስፍቶ አኑሮኛል። እኔም በልዑል እግዚአብሔር ቸርነት በመከተል ይህ የመጣውን ጠላት ቢያጠቃኝ እስካሁን ጠላት አጥፍቶ አገርን አስፍቶ አኑሮኛል። እኔም በልዑል እግዚአብሔር ቸርነት በመከተል ይህ የመጣው ጠላት ቢያጠቃን የሞት ሞት ነውና ለኔ ሞት አላዝንም፣ እግዚአብሔር አያሳፍረኝም በማለት የተወሰነልንን ባህር አልፎ አገርን የሚያጠፋ ሃይማኖትን የሚለውጥ ጠላት መጥቷልና በሽታ ገብቶ የአገሬን ከብት ማለትም የሰውን ድካም አይቶ ብታገሰውም ወሰን እያለፈ እንደ ፍልፈል መሬት እየቆፈረ ቢመጣም አልሰጠውም በማለት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የምትገኙ የአገሬ ሕዝቦች ሆይ የአገሬ ሕዝብ ሆይ የበደልኩ የለም፣ አንተም አላስቀየምከኝም። ስለዚህ ጉልበት ያለ በጉልበትህ፣ ጉልበት የሌለ በጸሎትህና በአንድነትህ ተሰባስበህ ተከተለኝ ብለው ብሔር ብሔረሰብ ሳይለዩ ለጠቅላላ የኢትዮጵያ ሕዝብ ያስተላለፉበትን የክተት አዋጅ በማክበር እምቢ ለሀገሬ፣ እምቢ ለወንዜ፣ እምቢ ለነፃነት፣ ለዳር ድንበሬና ለሰንደቅ ዓላማ በማለት ለአንዲት ኢትዮጵያ በጋራ በመቆም በአንድ ላይ በመገስገስ የመሸገውን የፋሽስት ጦር በራስ መኮንን መሪነት ለ2 ሰዓት የፈጀ ውጊያ በማካሄድ ጠላት አፈግፍጎ ወደ መቀሌ በመምራት ምሽጉን አጠናክሮ ሌላ ውጊያ ቢከፍትም በራስ መኮንን የሚመራው ጦር ወደፊት በመግፋቱ የጠላት ጦር በውሃ ጥም በማዳከምና የወገን ጦር የያዘውን መሳሪያ በምርኮ አስረክቦ ወደ አድዋ በመሸሽ እንዲሁ ኃይሉን በማጠናከር በአራቴሪ የቀረ ሰራዊቱን አሰልፎ በአራት ተከፍሎ ጀኔራል አርሜዶኒ፣ ጀኔራል ዶኖሎኒ፣ ጀኔራል አልበርቶኒና ጀኔራል አሊናን አደራጅቶ ከ20 ሺህ በላይ የሆኑ ዘመናዊ የጦር መሳሪያ ከበቂ ጥይትና ከ60 መድፎች ጋር ሲያሰልፍ ንጉሡ አፄ ምኒልክ በቅዱስ ገብርኤል ቤተ ክርስቲያን ካስቀደሱ በኋላ በጳጳሱ በአቡነ ማትያስ ተባርከው በወገን በኩል በራሳቸው በንጉሠ ነገሥቱ የበላይ መሪነት በእቴጌይቱ አስተባባሪነት በ9 የጦር አዝማቾች ብዛቱ 73,000 ጦር የጦር መሳሪያና ጦርና ጋሻ የያዘ ጄሌ ጭምር በማሰለፍ የካቲት 23 ቀን 1888 ዓ.ም እሁድ ቀን ጦርነቱ ተጀምሮ በተካሄደው እልህ አስጨራሽ ውጊያ በጀግኖች ኢትዮጵያውያን አርበኞች የአድዋን ጦርነት በድል አድራጊነት ለማጠናቀቅ ተችሏል። ከዚህ ላይ ለመጥቀስ የምፈልገው
እቴጌ ጣይቱ ከጦርነቱ በፊት ቀደም ሲል የውጫሌን ውል አንቀጽ 17ን በመቃወም ሲናገሩ እኔ ሴት ነኝ፣ ጦርነት አልወድም፣ ግን እንዲመሳይ ውል ከመቀበል ጦርነትን መርጣለሁ። ኢትዮጵያውያን ለራሳችን እንበቃለን። የጣሊያንን የበላይ ጠባቂነት አንፈልግም፣ አንፈራቸውም ብለው ነበር። በሌላ በኩል ለዚህ ጦርነት ከፍተኛ አስተዋጽኦ የነበራቸው ባሻ ሐዋሎ ማረጎት ሳይጠቀሱ አይታለፍም። ይህ እስከ ዛሬ በዓለም ሕዝቦች የሚደነቀውና ገሃድ የወጣው የኢትዮጵያ ዜና ለተጨቆኑ ጥቁር ሕዝቦች አርአያ ሆኖ ጨለማው የጭቁን ዘመን የተስፋ ብርሃን የፈነጠቀበት ጦርነት በጥቁር ሕዝቦች ታሪክ ውስጥ አንጸባራቂ ድል የተመዘገበበት አኩሪ ታሪክ ሆኖ ሲዘከር ይኖራል። ስለሆነም ይህች ሀገር ተከብራና ተጠብቃ የቆየችው በጀግኖች ኢትዮጵያውያን አርበኞች ደምና አጥንት መሆኑ የአሁኑ ትውልድ ተገንዝቦ የሀገሩን አንድነት የሕዝቡን ነፃነት ከመጠበቅ ወደ ኋላ ሳይል የተጀመረውን ለውጥ ከመጨረሻው ግብ ውጤት እንዲያደርስ በየአቅጣጫው የሚሰማውና የሚታየውን ውጥረት በመተሳሰብ በመፈቃቀር በማንም ወሬ ሳንበገር ሀገራችንን በሰላም እንድትኖር በሀሳብም በግንባርም እንድንቆም አደራ እንላለን። ኢትዮጵያ አንድነቷ ተጠብቆና ተከብሮ በድል አድራጊነት በሰላም እንድትኖር እንመኛለን። ከሰሜን ጎንደር ጀግኖች አርበኞች ማህበር ሌላ አለ። አድዋ የደም ዝክር፣ የታሪክ ንግር፣ የነፃነት ኩራት፣ የአሸናፊነት ተምሳሌት፣ የጥቁር ሰንደቅ ብርሃን፣ የንጋት መራሄ ድል፣ የተስፋ መለከት፣ እነሆ አሸናፊነት በድል የተዋጀ የጥቁር አይነኬነት ያወጀ አረንጓዴ፣ ቢጫ፣ ቀይ ቀለም የአንድነት ማተብ ነው የብኩርነት ደም። መድፍን በጎራዴ መከተ፣ ነጭ ጆቤራን ያንኮታኮተ፣ የአፍሪካ ልሳን የጥቁር አውራ፣ በደምና በአጥንቱ ታሪክ የሰራ፣ ነጭ ወራሪን ሰባብሮ ዓለማትን ያንቀጠቀጠ፣ ኢትዮጵያዊነት ኩራት ነው በአሸናፊነት ያጌጠ። አድዋ የደም ዝክር፣ የታሪክ ንግር፣ የነፃነት ኩራት፣ የአሸናፊነት ተምሳሌት፣ የፊታውራሪ ገበየው ጎራዴ የቆራረጠው፣ የባልቻ መድፍ የሰባበረው፣ የጀኔራል ባራቴሩ ወዴት ወደቀ፣ በጥቁር አናብስት እጅ እየደቀቀ፣ አጤ ምኒልክ በላይ ያሉለት፣ እቴጌ ጣይቱ የባረከችው የጦር በረከት፣ እየፎከረ ታሪክ በሰራ፣ እነሆ ዛሬ ትውልድ በአባቱ ኮራ። የጀግናን ሀገር የጀግናን እናት ጊዜ ሰጠኝ ብሎ ደፍሮ ሲወራት፣ ሳተናው ልጇ ሞቶ አስከብራት። በመሳሪያ ብዛት ስልጡን ነው ማለት ለሰው ልጆች ሁሉ ካልሰጠ እኩልነት እየመዘዘ ያመጣለታል ታላቁን ውድቀት። አድዋ የደም ዝክር፣ የታሪክ ንግር፣ የነፃነት ኩራት፣ የአሸናፊነት ተምሳሌት፣ የቀደሙቶቹ ነጭ ወራሪ ሰባብረው አይበገሬነትን አሳዩት በአንድነት ተባብረው፣ ያኔ ተራሮች ተንቀጠቅጠው፣ ሰርጦች ጀግኖች አፍርተው፣ ደንበር ደፋሪ ግዙፉን አፍልሰው፣ ትንሣኤን ገለጡ መቅረዙን አብርተው፣ አንተም የእሳት ላንቃ ነዲድ ወላፈር ተነስ ቅደድ የድህነት ከፈል የዕድሜ ዛህን ረግሞ አንጎንብሶ እስከ መቼ በችግር ቆፈን ተጨብጠን የለም ይበቃናል ጀርባችን ለሸክም አልተፈጠረም ታሪክ ሰርተን ድህነትን አጥፍተን ጠላትን ደምስሰን ሀገራችን እናስቀድማለን እንደ አድዋ